ጤና ይስጥልኝ የዋይኪ ሄልዝ ኢንዱስትሪ ቤተሰቦች እንዴት ናችሁ? ለዛሬ ለእናንተ ይጠቅማል ያልኩትን ጤና ነክ ጉዳይ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ለወዳጅ ዘመዶ ሼር ማድረግ አይዘንጉ። አብራችሁን ቆዩ። በተደጋጋሚ ሽንት እየመጣ ተቸግረዋል ወይም ደግሞ በአካባቢ ያሉ ቤተሰብ፣ ዘመድ፣ ጓደኛ ሊሆን ይችላል በሽንት ቶሎ መምጣት እየተጠቁ ከሆነ ይህ ቪዲዮ ለእናንተ ነው። አብራችሁን ቆዩ። በመጀመሪያ ደረጃ ሽንት ቶሎ መጣ ስንል ምን ማለት ነው? አንድ አዋቂ ሰው በእድሜው ከአዋቂ ወይም አዳልት የሚባለው ማለት ነው በ24 ሰዓት ውስጥ ከ4 እስከ 8 ጊዜ ሽንት የሚሸና ከሆነ ጤናማ ሂደት ነው ማለት ነው። ነገር ግን ከዚህ በላይ ሽንት ቶሎ ሲሸና የሽንት ቶሎ መምጣት ይባላል። በሕክምና ቋንቋ ሽንት ቶሎ መጣ ሲባል በሁለት ቋንቋ ይከፈላል። እሱም ፍሪኩዌንሲ እና ፖሊዩሪያ ይባላል ማለት ነው። ፍሪኩዌንሲ ማለት አንድ ሰው ሽንቱ ቶሎ ይመጣል፣ ነገር ግን የሚሸናው ሽንት በጣም ትንሽ ሲሆን ፍሪኩዌንሲ ይባላል ማለት ነው። ፖሊዩሪያ ማለት ግን ሽንት በመጣው ቁጥር ብዛት ያለው ሽንት የሚሸና ከሆነ ፖሊዩሪያ ይባላል ማለት ነው። ስለዚህ ለሽንት ቧንቧ ለሽንት ቶሎ መምጣት ምክንያቶቹ ምንድናቸው የሚለውን ነገር ማወቅ ወሳኝ ነው። ቁጥር 1 የሚባለው ምክንያት አንደኛው የሽንት ቧንቧ ኢንፌክሽን ነው። የሽንት ቧንቧ ኢንፌክሽንን በተደጋጋሚ ሽንት መሽናት የሽንት ቧንቧ ኢንፌክሽን ምልክት ሊሆን ይችላል። በተለይም ደግሞ በሆድና ዳሌ አካባቢ ህመም ካለ፣ ትኩሳት ካለ የሽንት ቧንቧ ኢንፌክሽን ሊሆን ይችላል። በሁለተኛ ደረጃ የሚቀመጠው የስኳር ህመም ወይም ደግሞ በተለይ በአይነት 1 እና በአይነት 2 የምንለው ታይፕ 1 እና ታይፕ 2 ዲያቤቲክ ማለትስ የምንለው የስኳር ህመም ማለት ነው። በርከት ያለ ሽንት ወይም ደግሞ የፖሊዩሪያ የምንለውን ሽንት ያስከትላል ማለት ነው። እንዲህ አይነት ምልክቶችን ካሉ ብዛት ያለው ሽንት ከታየ ምንድነው ሰውነታችን ትርፍ ግልኮስ እንደውም ያልተጠቀመውን ግልኮስ በሽንት መልክ እያስወገደ ስለሆነ የስኳር ህመም ምልክት ሊሆን ይችላል ማለት ነው። ሌላኛው በሴቶች ላይ ምንድነው የእርግዝና ነው። በእርግዝና ወቅት በተደጋጋሚ ሽንት መሽናት የተለመደ ጉዳይ ነው። በተለይም ጽንሱ እያደገ ሲሄድ የሽንት ፊኛም ወይም ብላደር ስለሚጫነው ሽንት ቶሎ መሽናት ይከተላል። ሌላኛው ወንዶች ላይ ብቻ ደግሞ የሚከሰተው የፕሮስቴት እጢ ችግር ነው። ፕሮስቴት እጢ ዩሬትራ አለ ወይም ደግሞ የሽንት ቧንቧው የሚያልፍበት ማለት ነው። በሁለቱ ዩሬትራዎች በኩል ፕሮስቴት እጢ ያለ ይህ ፕሮስቴት እጢ በሚያወጥበት ጊዜ የሽንት ቧንቧውን ወይም ዩሬትራ የምንለውን ጭምቅ አድርጎ ስለሚይዘው ሽንት እንደ ልቡ ማለፍ አይችልም ማለት ነው። ይህ ሽንት አላለፈም ማለት ፊኛ ደግሞ የበለጠ እየተኮማተረ ሲሄድ የሽንት መምጣት መሄድ ይከተላል ማለት ነው። የዩሬትራ የፕሮስቴት እጢ ወይም ቢፒኤች ቤናይል ፕሮስቴት ሃይፐርፕላዥያ የምንለው የቢፒኤች ችግር አንዱ ለሽንት ቶሎ መምጣት አንደኛው ችግር ነው ማለት ነው። ሌላኛው የመድኃኒቶች ናቸው። ለምሳሌ ዳይሬቲክስ የምንላቸው መድኃኒቶች ወይም ደግሞ ለከፍተኛ የደም ግፊትና ለልብ ህመም የምንጠቀምበት ዳይሬቲክስ የምንላቸው ወይም ሽንት እንድንሸና የሚያደርጉን ፈሳሽ በሽንት መልክ እንዲወጣ የሚያደርጉን እነዚህ ዳይሬቲክስ የምንላቸው መድኃኒቶች ለሽንት ቶሎ መምጣት ሌላኛው ምክንያቶች ናቸው ማለት ነው። ሌላው የነርቭ ጉዳት ነው። ወደ ሽንትና ፊኛ የሚያመሩ ማንኛውም የነርቭ ጉዳት ማለት ነው ሽንት በተደጋጋሚ እንዲከሰት ያደርጋል ማለት ነው። ከዚህ በተጨማሪ የዳሌ አካባቢ ጡንቻዎች መላላት ማለት ነው። እሱ ምን ያደርጋል? ሽንትን እንዳንቆጣጠር የጡንቻ ሲላላ የፊኛ አካባቢ የዳሌ አካባቢ ያሉ ጡንቻዎች ሲላሉ ሽንት ቶሎ ይመጣል ማለት ነው። ለሽንት ቶሎ መምጣት ብዙ ምክንያቶችን መዘርዘር ይቻላል። በዋናነት ቅድም የጠቀስኳቸው ማለት ነው። ከነዚህ ውስጥ በየዕለቱ የምናከናወናቸው ልማዶች ለምሳሌ የምንመገባቸው ምግቦች፣ የምንጠጣቸው መጠጦች የመሳሰሉት ለምሳሌ ቡና፣ አልኮል፣ ሎሚ፣ ቲማቲም የመሳሰሉ እንዲሁም ቅባት ስፓይሲ ወይም ደግሞ ቅመማ ቅመም የበዛባቸው ምግቦች፣ መጠጦች ሽንት ቶሎ እንዲመጣ የሚያደርጉ የዕለት ተዕለት ልማዶች ናቸው። በሌላ በኩል የሽንት ቧንቧ ኢንፌክሽን ካለ፣ የስኳር ህመም ካለ፣ የፕሮስቴት እጢ ማበጥ ካለ፣ እርግዝና ካለ፣ የነርቭ ችግር ካለ፣ ፍርሃትና ድንጋጤ የመሳሰሉት ደግሞ ለሽንት ቶሎ መምጣት ተጠቃሾች ናቸው። ታዲያ ከዚህ ችግር ለመዳን መደረግ የሚጠበቅብን ምንድን ነው? በዋናነት ፈሳሽ ማቋረጥ። ለምሳሌ ማታ ብዙ ስለሚሸና ብዙ ፈሳሽ አልጠጣም ማለት አይመከርም። ያ ማለት የበለጠ የዩሪን
ምን ያደርጋል? ኮንሰንትሬትድ እንዲሆን በማድረግ የሽንት ጠጠር ወይም ደግሞ የጠጠር ወይም ደግሞ ካልኩሊ እንዲፈጠር ያደርጋል ማለት ነው። ስለዚህ ችግሩን በመጀመሪያ ማለየት፣ ለምሳሌ የሰውነት ሙቀት መጨመር ካለ፣ ትኩሳት ካለ፣ የወገብ ህመም ካለ፣ እንዲሁም ደግሞ የሽንት ቀለም መቀየር ካለ የሽንት ቧንቧ ኢንፌክሽን ሊሆን ይችላል። ሌላው ደግሞ ከመጠን በላይ ሽንት መሽናት ካለ፣ ቶሎ ቶሎ ውሃ መጥማት ካለ ይሄ ደግሞ የስኳር ህመም ምልክት ሊሆን ይችላል ማለት ነው። ከዚህ በተጨማሪ ደግሞ ሽንት የመቆጣጠር ችግር ካለ ምናልባት የፐልቪክ ፍሎር የምንለው ወይም የዳሌ አጥንት አካባቢ ያሉ ጡንቻዎች መላላት ስለሆነ ኬግል ኤክሰርሳይዝ የሚባለውን በመስራት ከዚህ ህመም መከላከል ይቻላል። ሌላው ደግሞ ወሳኙ ደግሞ ዳያሊቲክስ የምንላቸው መድኃኒቶች ናቸው። ማለትም ለደም ግፊትና ለልብ ህመም ተብለው የሚወሰዱት እነዚህ ሽንት እንድንሸና የሚያደርጉ የዳያሊቲክስ መድኃኒቶች የምንወስድ ከሆነ እነሱንም እንደ ሐኪማችን ጋር በመነጋገር ማስተካከል ይኖርብናል ማለት ነው። በሌላ በኩል ግን ሲሸኑ ማቃጠል፣ የሽንት ቀለም መቀየር፣ ብዛት ያለው ሽንት መሽናት ካለ፣ ውሃ መጥማት ካለ፣ የሽንት ቧንቧ የስኳር ህመም፣ የሽንት ቧንቧ ኢንፌክሽን፣ የፕሮስቴት የመሳሰሉ ሊሆን ስለሚችል የህክምና አገልግሎት ማግኘት ተመራጭ ነው ማለት ነው። የዛሬውን በዚህ አበቃው። ምናልባት ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንዲሁም በቪዲዮ ላይ ያላችሁን አስተያየት በኮሜንት ቦክስ ላይ አስቀምጡልኝ። አመሰግናለሁ።